ወንድ ልጅ እንደወደዳችሁ ሳይነግራችሁ ማወቅ የምትችሉባቸው 10 ምልክቶች። አንደኛ፣ ፌሻል ኤክስፕሬሽን። ምንጊዜም ወንድ ልጅ ወዶኛል ብለሽ ጥርጣሬ ካደረብሽ ዝም ብለሽ ፊቱን በትኩረት ተመልከችው። ብዙ ነገሮችን ሊያወራሽ ይችላል። ካንቺ ጋር ሲሆን ከንፈሩን መምጠት ካበዛ፣ ሽፋሽፍቶቹን ከሌላው ጊዜ በተለየ ወደ ላይ ከሰቀለውና ካንቺ ጋር ሲሆን ደማቅ ፈገግታ ካበዛ አንቺ ለመሳቡ ጥሩ ምልክት ሊሆን ይችላል። ሁለተኛ፣ የሰውነት እንቅስቃሴ ወይም ቦዲ ላንጉዌጅ። ሌላው ወንድ ልጅ ባንቺ እንደተሳበ የምታውቂበት መንገድ የሰውነት እንቅስቃሴው ነው። ካንቺ ጋር ሲሆን የሰውነት ንክኪ ካበዛ፣ በተለየ መንገድ ጥንካሬውን ሊያሳይሽ ከሞከረ፣ እግሩን አጥፎ ሲቀመጥ የጉልበቱ ጥፋት ወደ አንቺ ከጠቆመ ያ ሰው ባንቺ እንደተሳበ ምልክት ነው። ሌላው ደግሞ ካንቺ ትይዩ ወይም ፊት ለፊት በሚቀመጥበት ጊዜ እግሮቹን በሰፊው ከፍቶ የሚቀመጥ ከሆነ አንቺ ያለውን ሰፊ ቦታ በግልጽ እያሳየሽ ሊሆን ይችላል። ሶስተኛ፣ አትኩሮቱ። ወንድ ልጅ ባንቺ ከተሳበ አትኩሮቱ በሙሉ ካንቺ ጋር ነው የሚሆነው። ምንም አይነት ነገር ትኩረቱን ካንቺ አይወስድበትም። ኢቨን አንዳንድ ጊዜ ከሌላው አንገብጋቢ ጉዳዮች ላይ አትኩሮቱን ቀንሶ ላንቺ ይሰጥሻል። አራተኛ፣ በማዳመጥ። ወንድ ልጅ ከልቡ ከወደደሽ ያለምንም መረበሽና መሰላቸት ያዳምጥሻል። የምታወሪው ነገር ምንም ሆነ ምን እሱ ጉዳዩ አይደለም። አንዳንድ ጊዜ አንቺ አውርተሽ የረሳሽው ነገሮች ሳይቀር አንስቶ ሲያወራ ወይም ሲያስታውስ ልታዩ ትችያለሽ። አምስተኛ፣ አድናቆት ወይም ኮምፕሊመንትስ። ሌላው ወንድ ልጅ ወደ አንቺ እንደተሳበ የምታውቂበት መንገድ በተገኘው አጋጣሚ ሁሉ አንቺን ማድነቅ ካዘወተረ ነው። አንዳንድ ሴቶች የሚሸወዱበት ነገር ቢኖር አቋማቸውን ወይም መልካቸውን ብቻ ወንድ ልጅ ካደነቀ የወደዳችሁ ይመስላቸዋል። የእውነት የሚወዳችሁ ሰው ግን ከውጫዊ አካልሽ ይልቅ ውስጣዊ ማንነትሽን ያደንቃል። ስለ የዋህነትሽ፣ ስለ መልካምነትሽ፣ ስለ ደግነትሽ የሚያወራ ወይም የሚያደንቅ ወንድ ካገኘሽ እሱ ነው ባንቺ የተሳበ ወንድ። ስድስተኛ፣ ስለ ግል ጉዳይ ጥያቄ ማብዛት። ሌላ ወንድ ልጅ ካንቺ እንደተሳበ የምታውቂበት መንገድ ስለ ግል ጉዳዮችሽ ጥያቄ ካበዛ ነው። ወንድ ልጅ ባንቺ ከተሳበ ስለ ግል ጉዳዮችሽ ማወቅ ይፈልጋል። ስለ ትምህርትሽ፣ ስለ ቤተሰቦችሽ፣ ስለሚያስደስቱሽ ነገሮች ማወቅ ስለሚፈልግ ደጋግሞ ጥያቄዎችን ይጠይቅሻል። ሰባተኛ፣ የእቅዶቹ አካል ማድረግ። ባንቺ የተሳበ ወንድ ሁል ጊዜ የእቅዶቹ አካል ያደርግሻል። ሁል ጊዜ ካንቺ ጋር ማሳለፍ ስለሚፈልግ ባልተመቻቸ ጊዜ ውስጥ ሳይቀር ካንቺ ጋር ማሳለፍን ይመርጣል። ዋናው መገለጫው ግን ስለ ወደፊት እቅዱ ሲያወራ ሁሌም አንቺን ስም ማካተቱ ነው። ስምንተኛ፣ ጥሩ ነገሮችን ማድረግ። ባንቺ የተሳበ ወንድ ላንቺ ጥሩ ነገሮችን ማድረግ ያስደስተዋል። ስለሆነም ብዙ ነገሮችን ሊያደርግልሽ ይችላል። ለችግሮችሽም ሁሉ ደራሽነቱን ማሳየት ይፈልጋል። ብዙ ትንሽ የሚመስሉ ግን ደግነቱን የሚያሳዩ ነገሮች ሲያደርግ ይታያል። ዘጠነኛ፣ ከቤተሰቡና ከጓደኞቹ ጋር ማስተዋወቅ። አንድ ወንድ ባንቺ እንደተሳበ ከምታውቂባቸው ምልክቶች አንዱ እና ዋነኛው በሱ ሕይወት ውስጥ ወሳኝ ሚና ካላቸው ሰዎች ጋር በማስተዋወቁ ነው። ወንድ ልጅ ካንቺ ፍቅር ካልያዘው በስተቀር በጭራሽ ከጓደኞቹና ቤተሰቦቹ ጋር ሊያስተዋውቅሽ አይችልም። የሚወድሽ ከሆነ ግን ሁሉም ሰው እንዲያይለት፣ እንዲያውቅለትና ስለ አንቺ ያለውን ሀሳብ እንዲሰጠው ይፈልጋል። ስለሆነም በሄደበት ሁሉ ይዞሽ ይሄዳል። 10ኛ፣ እንደሚወድሽ ይነግርሻል። የመጨረሻው ወንድ ልጅ እንደወደደሽ የምታውቂበት መንገድ እንደሚወድሽ ሲነግርሽ ነው። አንዳንድ ጊዜ ደግሞ በቀጥታ መናገር ስለሚፈራ በተለያየ መንገድ ያሳይሻል። ለምሳሌ ናፍቀሽኛል ይልሻል። እንደሚጨነቅልሽ በተለያየ መንገድ ያሳይሻል። እየደወለ ስለ ጤንነትሽ ይጠይቅሻል።